አመሰግናለሁ። የተከበሩ አቶ አበራ ለማየሁ በዞን ምክትል አስተዳዳሪ ማዕረግ የዞን መንግስት ዋና ተጠሪ፣ ክብርት ሻሸት ድረስ የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ፣ የተከበሩ አቶ ታምራት አስረሳኝ የጎንደር ከተማ አስተዳደር ከንቲባ፣ የቆላድባ ከተማ አስተዳደር ከንቲባ፣ የተከበሩ አቶ ሀብቴ ብርሌ የምስራቅ ደንቢያ ወረዳ ዋና አስተዳዳሪ፣ የተከበራችሁ የምስራቅ ደንቢያና የቆላድባ ከተማ አስተዳደር የአስተባባሪ ኮሚቴ አባላትና ጠቅላላ አመራሮች፣ ጥሪ የተደረገላችሁ ከጎንደር ከተማ ከቆላድባ እንዲሁም ከደንቢያ ከተለያዩ ቀበሌዎች የተገኛችሁ እንግዶች፣ የሁለቱ ትልልቅ ትምህርት ቤት መምህራን፣ የማኔጅመንት አባላት እና አጠቃላይ የተቋም ኃላፊዎች፣ የሃይማኖት አባቶች፣ የሚዲያ አካላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የትናንት ወላጆቻችን አያቶቻችን ከ82 ዓመት በፊት እዚሁ ቦታ ላይ ቁጭ ብለው የእንግዲህ ከ82 ዓመት በፊት የነገውን ትውልድ ታሳቢ ባደረገ መንገድ የራሳቸውን መሬት ወስነው ያስቀመጡት ትልቅ ሐውልት ላለፉት 82 ዓመታት በርካታ ፕሮፌሰሮችን፣ መሐንዲሶችን፣ ዶክተሮችን፣ የቢዝነስ ሰዎችን ሲያፈራ ኖሮ አሁን ደግሞ እንደማንኛውም የተፈጥሮ ሕግ በገጠመው የእድሜ ዘመን ቆይታ የውርደት ደረጃ ትምህርት ቤታችን በዚህ ደረጃ ላይ ይገኛል። ከ3 ዓመት በፊት በወቅቱ የነበሩ የምስራቅ ደንቢያ የቆላድባ ከተማ እንዲሁም የሁለቱ ትምህርት ቤት አመራሮች ይህ ትምህርት ቤት መልሶ መገንባት አለበት የሚል ተነሳሽነት ተወስዶ 2015 ላይ ከፍተኛ የሆነ በዓለም አቀፍ ደረጃ የህብረተሰብ ተሳትፎ ንቅናቄ ተካሂዷል። በዚህም በወቅቱ ወደ 3.4 ሚሊዮን ብር ገቢ የተደረገበት በተከፈቱ የባንክ አካውንቶች እንዲሁም ከ14 ሚሊዮን ብር በላይ ደግሞ በአይነትና በገንዘብ ቃል የተገባበት ዘመቻ ነው የነበረው። እዚህ ላይ ግልጽ ለማድረግ የባንክ አካውንቶችን በሚዲያ የማስተዋወቅ ስራ ነው የኮሚቴው ስራ የሚሆነው እንጂ ከማስገባት ውጭ ማውጣት አይቻልም። ገንዘብ ለማስወጣት ግንባታው ሲጀመር የከተማው የሚመለከተው አካል፣ የወረዳው የሚመለከተው አካልና ትምህርት ቤቱ ራሱ ከተቋቋሙ ኮሚቴዎች ጋር በጋራ እየወሰነ ሲያዝ ብቻ ነው ገንዘብ ወጪ የሚደረገው። ስለዚህ ገንዘብ ገቢ የማድረግ ስራ ነው ሲሰራ የነበረው። በዚህም መንገድ በወቅቱ ቃል ከገቡ ግለሰቦች መካከል እዚሁ የደንቢያ ፍሬ የሆነው ወንድማችን ሹመት ጌጡ 2.7 ሚሊዮን ብር ቃሉን በማደስ ከዚህ ዓመት ግንባታ ጋር አንድ ክፍል ለመገንባት ከዛው ከፎቁ ከሚገነቡት 25 መማሪያ ክፍሎች ውስጥ የአንዱን ዋጋ 2.7 ሚሊዮን ብር ለመሸፈን ውሳኔን አረጋግጦልናል። በወቅቱ ቃል ከገቡ ውድ ወንድሞቻችን መካከል አንዱ የሆኑት በጎንደር ከተማ በተለያየ ስራ ላይ የምናውቃቸውና የምናከብራቸው አቶ ፀሐይ ዛሬ እዚሁ ከመድረኩ ላይ ህዝባቸውን አክብረው ተገኝተዋል። እንግዲህ እሳቸው እንጂ በኋላ የምንሰማ ይሆናል። ሌሎችም ቃል የገቡ ሰዎች ቃል በገቡበት አግባብ ቃላቸውን ለማደስ እና ከዚህ ዓመት ከሚቀጥለው ግንባታ ጋር ለማስኬድ እየቀጠሉ ይገኛሉ። በዚህ ዓመት እንግዲህ እንደምታውቁት ለደንቢያ እውነት ለመናገር በጣም ጥሩ ነገሮች ሲሰሩበት የከረመ ነው። የተለያዩ የወረዳ አስተዳዳሪዎችን ጀምረው ያላጠናቀቁት በክቡር አቶ ሀብቴ ብርሌ ፊት አውራሪነት እየተጠናቀቀ የሚገኝ የአስተዳደር ህንፃ እየተሰራ እንዲሁም በክቡር ከንቲባችን አቶ ታምራት አስረሳኝ አማካኝነት ውብ የደጃች ማሩ መናገሻ ከተማ ቆላድባን ለማስዋብ የኮሪደር ስራው በሚያምር መንገድ ተጀምሮ እየቀጠለ ይገኛል። ከነዚህ ስራዎች ጎን ለጎን ደግሞ የደንቢያ ትልቅ ትውፊትና ሀብት አድርገን የምንወስደው ይህንን የ82 ዓመት እድሜ ያለው እድሜ ጠገብ ትምህርት ቤት መልሶ መገንባት ነው። ነገር ግን እንቅስቃሴያችን ገንዘብ መሰብሰብ ብቻ አይደለም። ገንዘብ መሰብሰብ፣ የመሰረት ድንጋይ መጣል፣ ግንባታ በጥራት እና ወጪ ቆጣቢ በሆነ መንገድ ፈጥነው መጀመር፣ ሂደቱን እየተከታተሉ ድጋፉንም አብሮ እያስቀጠሉ ማስኬድ፣ ባጠረ ጊዜ አጠናቆ ሪባን በመቁረጥ ለአገልግሎት ዝግጁ ማድረግ ነው መርሃችን። በዚህም በጎንደር ቀጠና የጎንደር ቀጠና ከጋይንት እስከ ወልቃይት በታሪክ የምናውቀው የሰሜን ቤጌ ምድር አካባቢ ማህበራዊ ልማትን አጀንዳ ያደረገ በተለይ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የተሰባሰበ ቲም አለ። ለአንድ ደቂቃ እነሱን ለማመስገን የሚገደድ ይሆናል። አንዱ ወንድማችን ጀርመን ሀገር የሚኖር መኮንን ዘዘው ከምንወዳት ሰሜን አርማጭሆ የተገኘ ወንድማችን ነው።
አንደኛዋ ከወልቃይት ጠገዴ የተገኘች በአሁኑ ሰዓት ኒውዚላንድ የምትገኝ በየቀኑ ቲክቶክ ቤት ከፍታ የወልቃይት ጠገዴና አጠቃላይ የአማራን የጎንደር ማህበረሰብ እያስተባበረች ለዚህ ትምህርት ቤት ትርጉም ያለው ድጋፍ እያስተባበረች የምትገኘው ሰላማዊት ክብረት ወይም ሰላም ክብረት የወልቃይት ጠገዴዋ ልጅ አለች። እንዲሁም እዚህ ዛሬ መድረክ ከተገኙ መካከል ከጃና ሞራ አካባቢ የተገኘው ወንድማችን ሙባረክ ዘሀበሻ እንግዲህ ቪዲዮውን እዚህ ላይ ቀርጾ ለዓለም በማስተዋወቅ ይህ ትምህርት ቤት ያለበትን ደረጃ ያስተዋወቅ ጀግና ወንድማችን ነው። ከኔም ፊት ለፊት ያለው በአማራ ሚዲያ ኮርፖሬሽን የምናውቁ ጋዜጠኛ ፍጹም ያለም ብርሃን ገብሩ የጎንደር ከተማ ልጅ ነው። እሱ በሙሉ ጊዜ እያገዘን የሚገኝ ወንድማችን ነው። እንዲሁም ከምዕራብ ጎንደር ጭልጋና መተማ አካባቢ የተገኘው ወንድማችን አባተ ነጋ አሁን የሚኖረው ባህር ዳር ነው። እሱም በሙሉ ጊዜ ዞኖችን ወረዳዎችን እያስተባበረ ለዚህ ትምህርት ቤት መልሶ መነሳት ድጋፍ እያደረገልን የሚገኝ ወንድም ነው። ያው እንግዲህ ደግሞ ከዚሁ ከደንቢያም ስንመጣ የራስንም ሰው ትልቅ ክብር መስጠት ስለሚገባ በሙሉ ጊዜ እያገዘ እያስተባበረ የሚገኘው የአምላኬ አበበ እንዲሁም ወልቃይት አካባቢ በአሁኑ ወቅት በስራ ላይ የሚገኘው ዶክተር ዘዘው አዲስ ከኛ ጋር ከመካከላችን ዛሬ የተገኘችው ዲያስፖራውን በማስተባበር የጎንደር ከተማ ማህበረሰብ በማስተባበር ልዩ ገዛ እያደረገች የምትገኘው እህታችን በለገቢያው እና የመሳሰሉት በርካታ ሰዎች ከትምህርት ቤቱ እንደነ ስልጣን ገብሩ ካሉ ጠንካራ ወንድሞቻችን ጋር በመቀናጀት እያገዘ ያለ ኮሚቴ ተዋቅሮ ነው እየሰራ ያለው። ይህ የቀጠና ኮሚቴ አንድ ቦታ ላይ ከ2 ሳምንት በላይ አይቆይም። በዚህ የተለያዩ ፕሮጀክቶችን ጀምረን ለማስመረቅ ሂደት ላይ እንገኛለን። በማዕከላዊ አርማጭሆ ፉጨና ትምህርት ቤት ተጠናቋል። ዳባት የደጃዝማች አያሌው ብሩ አጸደ ህፃናት ትምህርት ቤት በጥሩ መንገድ እየሄደ ይገኛል። አይከል አዳሪ ትምህርት ቤት በጥሩ መንገድ እየሄደ ይገኛል። ጎንደር ከተማ የጠዳ ጤና ጣቢያ በቅርቡ የመሰረት ድንጋይ እየተጣለ የወገራ አረጋውያን ማዕከል ግንባታና የመሳሰሉ ፕሮጀክቶችን በጋራ ትብብር እየሰራ ነው የሚገኘው። አንዲት ስዊድን የምትኖር ሊሊ በላይ የምትባል እህታችንም በጣም በርካታ ፕሮጀክቶችን ከዚህ ቲም ጋርና እየደገፈችና እያስተባበረች ነው የምትገኘው። በጥቅሉ ቲማችን ይህንና መሰል ስራዎችን እየሰራ በተለይ ማህበራዊ ልማት፣ ትምህርት፣ ጤና፣ አረጋውያን፣ ሴቶች፣ ወጣቶችን ማዕከል ያደረገ ስራ መስራት ይጠበቅብናል። ምክንያቱም ፖለቲካ ጉዳዮችን ካየን ግለሰቦችን ይከፋፍላል። አንዱ የፖለቲካ ድርጅት ደጋፊ፣ ነቃፊ፣ ገለልተኛ ሊሆን ይችላል። ኢኮኖሚያዊ ጉዳዮችን በግለሰቦቹ ነፃ ጥረትና እንቅስቃሴ የሚወሰዱ፣ ማህበራዊ ልማት ግን የትኛውንም ሃይማኖት፣ የትኛውንም የፖለቲካ አመለካከት፣ የትኛውንም ዘር፣ ቋንቋ ውክልና የማይለይ ትውልድና ሰው እስካለ ብቻ እኩል የሚያስፈልጉ ናቸው። ለምሳሌ የቆላድ የዛሬውን የ82 ዓመት ዕድሜ ያሉ ትምህርት ቤት ብናይ እንኳን ኦልሞስት ወደ 4 መንግስታት ያህል አሳልፏል። ትምህርት ቤቱ ግን አለ ወላጆች ያስቀመጡት ትልቅ ያስቀጠሉት አሁንታችን ነው ማለት ነው። ቀጣይም ለበርካታ ዓመታት በሚቀጥል መንገድ መስራት ይኖርብናል። ዛሬ በክቡር ዋና አስተዳዳሪውና ከንቲባችን የሚቀመጠው የመሰረት ድንጋይ ምናልባት የዛሬ 82 ዓመት የዛሬ 100 ዓመት በትውልድ የሚዘከር ይሆናል ማለት ነው። ትልቅ ቅርስ ነው የምናስቀምጠው። በዚህ ማግባብ መላው ጎንደሬ፣ መላው አማራ፣ የተወሰኑ የኢትዮጵያ አካባቢዎች፣ የደንቢያ ተወላጆች የትም ቦታ የሚኖሩ እንዲሁም አንዳንድ ወረዳ ላይ ገና ወረዳ ላይ የሚኖሩ የደንቢያ ተወላጆች ተሰባስበው በጋራውን መደገፍ ጀምረዋል። እዚህም የከተማችን አስተዳደር ዛሬ በግለሰብ እንደ ከተማ ከበጀቱ 500 ሺህ ብር አመራሩ ወደ 35500 ብር እና እያንዳንዱ የከተማው ተቋም ደግሞ በቀናት ውስጥ ባለሙያውን አስወስኖ ድጋፍ እንዲያደርግ ዛሬ ውሳኔውን እናሳውቋል። የምስራቅ ደንቢያ ወረዳ አስተዳደር ምክር ቤት እንደ ወረዳ ከበጀቱ 1.2 ሚሊዮን ብር እንዲሁም እያንዳንዱ አመራር ቢያንስ 3 ሚሊዮን ብር ከዛ ከፍ ያለውን ገደብ በሌለው መንገድ እያስተባበረ ይገኛል። የሁለቱ ሃይስኩል መምህራን በአብላጫና በአብዛኞቹ ተወያይተው 50% የአንድ ወር ደሞዛቸውን በአንድ ዓመት ክፍያ ለመክፈል ውሳኔያቸውን ይፋ አድርገዋል። ይሄ እንግዲህ በተለይ አስተዳደር ምክር ቤት የምትወስዱት 3000 ብር በቂ ሆኖ አይደለም ለአንድ አመራር። ነገር ግን በቅርቡ የአንድ ዓመት ደሞዛቸው ተቆርጦ የቆመው በቅርብ ጊዜ ስለነበር ከዚያ ተጨምሮ የመጣ ውሳኔ ነው እና በዚህም ጫና ውስጥ ሆኖ የትምህርት ቤታችን ግንባታ መቆም የለበትም ተብሎ የተወሰነ ትልቅ ውሳኔ ስለሆነ ለእነዚህ ድጋፍ ላደረጉ አካላት በሙሉ ሞቅ ያለ ሞራል ቢሰጥልኝ ደስ ይለኛል። ይህንን ካልኩ እንግዲህ የመጨረሻ
መልእክቴ ገንዘብ አንደኛ እስካለን ድረስ ብቻ መደገፍ የምንችል ትንሽም ብትሆን እስካለን ድረስ፣ ሁለተኛ ተርፎን አይደለም የምንደግፈው ካለን እጅግ በጣም ከሚያስፈልገን ነው ቀንሰን የምንሰጠው። ከገንዘብ በላይ ግን ትልቁ ዋጋ ሞራል ነው። ትልቁ አንድ ሰው ድጋፍ ሲያደርግ ስማርትፎን ብዙዎቻችን እንጠቀማለን እየገባን ቢያንስ እግዚአብሔር ይስጥልን እናመሰግናለን ማለት መልካም ሰዎችን ለማበረታታት ጥሩ ያልሆኑ ሰዎችን ቢችሉ ጥሩ እንዲሆኑ ባይችሉ ደግሞ እንዳያደናቅፉን ትልቅ ከለላ የሚሆን ነውና በተለይ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ይህን ትምህርት ቤት ዛሬ መሰረት ድንጋዩን እናስቀምጣለን። ነገ ግንባታው ይጀመራል። ባጠረ ጊዜ አስመርቀን የወሬ ሰዎች ብቻም ሳይሆን ያሰቡትን ይፈጽማሉ የምንባል የተግባርም የታሪክም ሰዎች እንድናደርግ እግዚአብሔር ይፍቀድልን። አመሰግናለሁ።